በኤምፒ3 እና በዋቭ የተቀመጠ ድምጽ ምንድነው ልዩነቱ? የትኛውም ድምጽ ኤዲተር አንድ ወሳኝ ሊኖረው የሚገባው ክህሎት አለ። ምንድነው? ድምጽን ለኤዲቲንግ ዝግጁ ማድረግና በኋላ በሚፈልገው አይነት ማስቀመጥ። እኛ ደግሞ ይህን በአውዳሲቲ ላይ የምንመለከት ይሆናል። በመሰረታዊነት አሁን የምንመለከተው ሁለት መንገዶችን ነው የምንመለከተው። አንደኛው ፋይል ላይ ገብተን ኢምፖርት የምናደርግበትን ፋይል እንገባለን። እዚህ ጋር ኢምፖርት የሚል አለ፣ አውዲዮ የሚል አለ። አውዲዮ አሁን እኛ አውዲዮ ላይ ነው የምንሰራው። አውዲዮ የሚል አለ። እዚህም ፋይል ኢምፖርት በምናደርግበት ጊዜ ይሄ ዲያሎግ ቦክስ ይመጣል። እዚህ ቦክስ ላይ እዚህ ዊንዶ ላይ ብዙ ኦፕሽኖች አሉ። ለምሳሌ አሁን እዚህ ጋር ይሄ የድምጽ ፋይሎች ናቸው፣ ወይም ደግሞ ኢምፖርት ማድረግ የምንችላቸው የድምጽ ፋይሎች ናቸው። ይሄንን በቀላሉ ሰሌክት አድርጌ ምን ማድረግ እችላለሁኝ? ኦፕን አድርጋለሁኝ። አውዳሲቲ ሰፖርት የሚያደርገው ፋይል ከሆነ በዚህ አይነት መልኩ ዲስፕሌይ ይደረጋል። ሰፖርት የማያደርገው ግን እዚህ ጋር ሃይድ ያደርጋል። ወይም ደግሞ ሰፖርት የሚያደርጋቸው አውዳሲቲ ሰፖርት የሚያደርገው የድምጽ ፋይል ሲስተም እዚህ ጋር ፋይል ታይፕ በሚለው ላይ በዝርዝር ተቀምጠዋሉ። ኦል ታይፕስ ይላል እዚህ ጋር ኦል ሰፖርትድ ፋይል። እነዚህ በሙሉ አውዳሲቲ ሰፖርት የሚያደርጋቸው የድምጽ ፎርማቶች ናቸው፣ ወይም ደግሞ የድምጽ አይነቶች ናቸው። እነዚህ ሁሉም እንደየዓላማቸውና እንደምንጠቀምበት ዲቫይስ እና ሁኔታ ይለያያሉ። ነገር ግን ከነዚህ ውስጥ ጥቂቶቹን ለመግለጽ ያህል በጣም ታዋቂ የሚባሉት እዚህ ጋር ቅርታ ከፍል አድርጎ ሄደን እዚህ ጋር ታዋቂ በጣም አስፈላጊና ፖፑላር የሆኑ በጣም ታዋቂ የሆኑ የድምጽ ፎርማቶች አሉ። ከነዚህ ውስጥ በጣም በመሰረታዊነት እኛ ኤክስፖርት ስናደርግ ኤምፒ3 ፋይል አድርገን ነው ኤክስፖርት የምናደርገው። ኤምፒ3 ፋይል ኢምፖርት ስናደርግ ወይም ደግሞ ድምጽን ስንቀዳ ደግሞ በዋቭ ነው። ዋቭ WAV የሚል አለ። በዚህ ፋይል ነው የምንቀዳው። ለምንድነው እሱ ምንድነው ልዩነታቸው ብለን ብንጠይቅ ዋቭ ላይ ወይም ደግሞ በዋቭ የተቀዳ ፋይል ወይም ደግሞ መጀመሪያ የትኛውም ዲቫይስ ላይ ሪከርድ ስናደርግ በዋቭ ነው ሪከርድ የምናደርገው። ይህ ማለት ድምጹ ላይ የሚካተቱ በጣም ብዙ መረጃዎች አሉ። የዋቭ ፋይል ፎርማት አንደኛ ምንም መረጃው ያልተለየለት ወይም ደግሞ ያልተጣራለት ነው፣ ኦሪጂናል ነው ማለት ነው። የኤምፒ3 ደግሞ የተጣራለት ነው። which is በሌላ ቋንቋ የዋቭ ኦሪጂናል ስለሆነ ሉዝለስ ነው የሚባለው፣ ወይም ደግሞ ምንም ያልተጣራ ያልተበጠረ እንደማለት ነው በአማርኛ። ይቅርታ ምናልባት ከገለጸው አላቅም፣ ከተሳሳትኩም ይቅርታ። የኤምፒ3 ደግሞ ተበጥሮ ሁሉ ነገሩ ያለቀለት ማለት ነው። ለምሳሌ ኤዲት ከተደረገና ካለቀ በኋላ አንድ ፋይል በምንድነው እሱ በኤምፒ3 ነው። እዚህ ጋር ኤምፒ3 ፎርማት የሚላል በኤምፒ3 ነው ኤክስፖርት የምናደርገው። አሁን ግን ኢምፖርት እያደረግን ነው። እዚህ ጋር ፋይል አድርጎ ቀጥታ ዲስፕሌይ አድርጎልናል። እዚህ ጋር ልክ ፋይሉ ማለት ነው እንደዚህ ይቅርታ አጠገቡ ልክ ወስደን ክሊክ ሳናደርገው ማለት ነው እቺ ከርሰሯን ልክ በመናቆምበት ጊዜ ምን ይላል እዚህ ጋር አይተም ታይፕስ ዋቭ አውዲዮ ፎርማት ይላል። VLC ነው ማጫወቻው፣ ዋቭ ነው ይሄ ፋይል። ፋይሉ ሳይዙ ስንት ነው? 54.7 ሜጋባይት ነው። ስንት ደቂቃ ለእንግዙ? 5 ደቂቃ ነው። ብዙ ጊዜ 5 ደቂቃ የሆነ ኤምፒ3 በዛ ከተባለ ከ15 ሜጋባይት አይበልጥም። which is compressed ነው ተጠቃሎ ወይም ደግሞ አልቆለት ብዙ መረጃው ወይ የማያስፈልገው ተጥሎለት ያለቀው ስለሆነ። ይሄ ግን ዋቭ ስለሆነ አንደኛ ፋይሉም ሳይዙም መጠኑም ትልቅ ነው፣ እንዲሁም ደግሞ የሚይዘው መረጃ የበለጠ ከኤምፒ3 ብዙ መረጃዎችን በውስጡ ይዛል ማለት ነው። አሁን ለጊዜው በዚህ አይነት መልኩ ክሊክ አድርግና ቀጥታ ኦፕን ብዬ ኢምፖርት አድርጋለሁ። ቀጥታ እዚህ ጋር ምን ይላል? ፕሮግረስ ነው። እዚህ ጋር ኖይዝ ሪሙቫል ይላል። የእንትኑ ነው የድምጹ ወይ ደግሞ የፋይሉ ስም ነው። በዚህ አይነት መልኩ ምን አደረኩ? ኢምፖርት አደረኩኝ ማለት ነው። በሌላ አይነት መልኩ ደግሞ የምፈልገው ቦታ ላይ ወይም ደግሞ የምፈልግበትን ፋይል ቦታ ላይ ሄጄ ምን አድርጋለሁ? ድራግ አድርጋለሁ። ይዤ ቀጥታ ወደዚህ ስበዋለሁ ማለት ነው። ይሄንን ሚኒማይዝ አድርጓለሁ። ቀጥታ ፋይሉ ይሄ ከሆነ ቀጥታ ይዤው ምን አድርጋለሁ? አውዳሲቲ ላይ ወስጄ ድራግ አድርጌ እንደዚህ ይዤ ሳለቀው ማለት ነው። ማውዛውን ሳለቀ ቀጥታ ድራግ ሳድርገው ፓም ይሄው በአንዴ ኢምፖርት አደረኩት ማለት ነው። ይሄም ደግሞ ሌላኛው ኦፕሽን ነው ማለት ነው። እዚህ ጋር እንግዲህ ለዛሬ የምንመለከተው ኢምፖርት ማድረግና ኤክስፖርት ማድረግ ነው ብለናል። አሁን ይሄን ፋይል እንበልና ሰራን፣ ላው ላይ ሰራን፣ የተለያዩ ማሻሻያዎችን አደረግን፣ ቀጥታ የተለያዩ ለውጦችን አደረግንበት። ከዛ ሴቭ ማድረግ ፈለግን።
በመጀመሪያው በቀደምት የአውዳሲቲ ሶፍትዌር ቨርዥኖች ላሜ ኢንኮደር የሚባል ነበረ። እሱ ለብቻ ነበረ። አሁን ላይ ግን በዚህ በአውዳሲቲ ሶፍትዌር ቨርዥን በዚህ በ3 ነጥብ አይ ቲንክ 3.7 ይመስለኛል አባውት አውዳሲቲ 3.75 ቨርዥን ላይ ግን ሁሉም በቀላሉ ወደ ኤምፒ3 ወደ ምንፈልግበት ፎርማት ኤክስፖርት ማድረግ እንችላለን። በቀላሉ ሲምፕል ወይ ማለት ነው። አሁን ለምሳሌ እንበልና ይሄ ትራክ አንድ ትራክ ነው ዱፕሊኬት የተደረገ አለ እንበልና ብለን እናስብ። እዚህ ጋር ሁለት ትራክ አለ፣ የተለያየ ትራክ ማለት ነው። ይሄም ትራክ ነው፣ ይሄም ትራክ ነው። ሁለት ትራክ አለ። ይሄኛውን ማድረግ ብንፈልግ ሰሌክት እናደርጋለን። ቀጥታ ሰሌክት እናደርጋለን። ከዛ ፋይል ላይ እንመጣና ኤክስፖርት አውዲዮ የሚል አለ። ኤክስፖርት አውዲዮ ኮንትሮል shift እና ኢ ማለት ነው። ኤክስፖርት አውዲዮ ከዛ እዚህ ጋር ኤክስፖርት አውዲዮ ካለን በኋላ እዚህ ጋር ሁለት ነው የሚመጣልን ኦፕሽን share to audio.com ይሄ ክላውድ ነው። upload an uncompressed file to the generate shareable link ይሄ ክላውድ ላይ ነው፣ ወይም ደግሞ ኮኔክሽን ካለ ኢንተርኔት ላይ ነው ሴቭ ለማድረግ። የኛው ደግሞ on your computer ነው፣ በኮምፒውተር ላይ ኤክስፖርት mp3 ዋቭ ፍላክ other formats to your computer ይላል። አሁን ለጊዜው እኛ የምንጠቀመው ኤክስፖርት ቱ ኮምፒውተር የሚለውን ነው። ከዛ እዚህ ጋር ዲያሎግ፣ ይሄ ወሳኝ ዲያሎግ ቦክስ ነው። አሁን እኛ ሴሌክት ያደረግነው ፋይል አለ። ስለዚህ ከረንት ሴሌክሽን የምትላለች እዚህ ጋር ከረንት ሴሌክሽን ከፈለግን ደግሞ ሴሌክት ያደረግነው ምትተን ሙሉ ፕሮጀክቱንም ከፈለግን ይሄንንም ሌላም ደግሞ ትራክ አለ ደግሞ ኢንታየር ፕሮጀክት የሚለውን ነው የምንመርጠው። አሁን ግን ለጊዜው እኛ ሴሌክት ያደረግነውን ብቻ ስለምንፈልግ እዚህ ጋር ከረንት ሴሌክሽን የሚለውን እንመርጣለን። ከዛ በመቀጠል ደግሞ እዚህ ጋር የምትመለከቱት ፋይል ነው ይላል። የፋይሉ ስም ምን ብለን ነው ሴቭ ማድረግ የምንፈልገው? የፋይሉ ስም ምን ብለን ነው ሴቭ ማድረግ የምንፈልገው? ከዛ ለምሳሌ ከፈለግን አሁን ኤቢሲ እንላለን። ኤቢሲ ብለን እንሰይማለን። ፎልደር የቱ ጋር ነው እንዲቀመጥ የምትፈልጉት? ፎልደር የሚላለ ብሮዝ፣ ይሄንን እንፈልጋለን። ፎልደሩ የቱ ጋር ነው እንጠቁማለን ማለት ነው። አሁን ለምሳሌ እዚህ ጋር ዶክመንት ላይ መጥቼ ከዛ ሴቭ እለዋለሁኝ። እዚህ ጋር ኤቢሲ ነው ዶት ኤምፒ3 ነው። የት ነው ማስቀመጥ የምንፈልገው? ዶክመንት ላይ ነው። እዚህ ጋር ፋይል ሎኬሽኑን ነግሮናል፣ ጠቁመናል። እኛም ፎርማት በምን አይነት ፎርማት ነው? ይሄ እንግዲህ መሰረታዊና በጣም አስፈላጊ ነው። ፋይልን ኢምፖርት እና ኤክስፖርት ስናደርግ ለምን ዓላማ ነው ኤክስፖርት የምናደርገው የሚለውንም መጀመሪያ መወሰን ይጠበቅብናል። ለምሳሌ ከቪዲዮዎች ጋር ኢምቤድ ለማድረግ ከቪዲዮዎች ጋር የተለያዩ ቪዲዮዎች ጋር ለማስገባት ከሆነ በቀላሉ ኤምፒ3 ፋይል ተመራጭነት አለው። ኤምፒ3 በቀላሉ ትንሽ ነው የመጠኑ፣ ነገር ግን ጥራቱም እንደዛው ጥሩ ነው። ኤዲት ከተደረገ በኋላ ብዙ መረጃዎች የተጣሉለት ወይም ደግሞ አላስፈላጊ መረጃዎች የተወገዱለት ነው ማለት ነው። ነገር ግን ኤዲት ለማድረግ ወይም ደግሞ ፕሮሰስ ለማድረግ ገና ለገና ለሌላ ፋይል የምናስተላልፍ ከሆነ ኤምፒ3 አይመከርም፣ ፍጹም አይመከርም። ዋቭ የሚባል ፋይል ፎርማት የተሻለ ነው። ፎርማት የሚለው ጋር እዚህ ጋር ኤምፒ3 ላይ ምን አደርጋለሁ? እዚህ ጋር መርጣለሁኝ። ዋቭ የሚል አለ፣ ማይክሮሶፍት አዘር፣ ኦጂጂ፣ ፍላክ። እነዚህ ኮምፕረስድ እና አንኮምፕረስድ ናቸው፣ የተለያዩ ናቸው። እዚህ ጋር ለመለየት ያህል እዚህ ጋር አንድ ለምሳሌ ከነዚህ ፋይሎች ሉዝ የሚባሉት ወይም ደግሞ ኮምፕረስድ መረጃቸው ተጣርቶ የወጣላቸው የአውዲዮ ድምጾች ወይም ደግሞ የአውዲዮ ሴቭ ማድረጊያ ፎርማቶች ኤምፒ3፣ ኤኤሲ፣ ኦጂጂ እነዚህ በዋናነት ምንድናቸው ማለት ነው? የመጨረሻ መረጃው ተበጥሮ የወጣለትና የተጣራለት አውዲዮ ፎርማት ነው። ሌላኛው ደግሞ አንኮምፕረስድ የሚባለው ኦሪጂናል የሚባል ሳውንድ ድምጽ ሪከርድ የተደረገ ወይም ደግሞ ሪከርድ እንደተደረገ ብዙ መረጃዎችን በውስጡ የያዘ ሳውንድ ሲስተም ደግሞ ወይም ደግሞ የሳውንድ ፋይል ታይፕ ደግሞ ምንድነው? እሱ ዋቭ እና ኤአይኤፍኤፍ ዲኤስቢ የሚባሉት እነዚህ ኦሪጂናል ናቸው። እነዚህን ኦፕሽኖች እዚህ ላይ እናገኛቸዋለን። ለምሳሌ እዚህ ጋር ብንመለከት ዲኤስቢም ለምሳሌ ፍላክ አለ፣ ዋቭ ፓክ አለ፣ ኤምፒ4 ኤኤሲ አለ፣ ኤሲ3 ኤኤምአር ደብሊውኤምኤ ከስተም ኤፍኤፍ ኤምፒጂ እነዚህ በሙሉ ኤምፒ2 እነዚህ በሙሉ ምንድናቸው ማለት ነው? ኦፕሽኖች ናቸው እዚህ ጋር የሚመጡልን። አሁን ለጊዜው ኤምፒ3 የሚለውን እመርጣለሁ። አሁን ሌላኛው ደግሞ መሰረታዊና በጣም አስፈላጊ ነገር ደግሞ ቻናል የሚል አለ። እዚህ ጋር ቻናል በየትኛው አንድ ነው? ይሄ ሁለት ነው እኛ ሴሌክት ያደረግነው እዚህ ጋር እንደምትመለከቱት ከላይና ከታች አለ። ነገር ግን እንደ አንድ ናቸው። ይሄ ማለት ስቴሪዮ ነው። ይሄ ትራክ ግራና
ቀኝ አለው። እንደዚሁ እንደነበረ በግራና በቀኝ ኤክስፖርት እንዲያደርግልን ከፈለግን ስቴሪዮ የሚለውን ይሄ እንዳለ የተመረጠ ነው፣ በዚሁ ላይ እንተወዋለን። ነገር ግን ይሄንን ሁለቱን አንድ ሁለት ይሄንን መርጅ አድርጎ ሁለቱን እንደ አንድ እንዲያወጣልን እንደ አንድ ሴሌክት ያደረግነውን ደግሞ አንድ ላይ ፓንች አድርጎ ሁለቱም ይሄ አንድም ሁለትም አንድ አድርጎ እንዲያወጣልን ደግሞ ሞኖ የሚለውን እንመርጣለን ማለት ነው። አሁን ለጊዜው እኛ የምንፈልገው ስቴሪዮ ነው። እንዳለ ስቴሪዮን ከመረጥን በኋላ እዚህ ጋር ሳምፕል ሬት የሚላለ ቢት ሬት የሚላለ ፕሪሴት ኳሊቲ እነዚህ እንደዚሁ እንተዋቸዋለን። በዚህ አይነት መልኩ እንዳሉ እንተዋቸዋለን። ሜታ ዳታ የሚላለ ሌላ ደግሞ እዚህ ጋር ሜታ ዳታ ይሄ ኦፕሽናል ነው፣ ነገር ግን አስፈላጊ ነው። በተጠቀሙበት በጣም የተሻለ ነው። ለምሳሌ ሜታ ዳታ የሚል ላይ የዚህ ኤምፒ3 ፋይል ማን ነው አርቲስት ኔሙ፣ ትራክ ታይትሉ ስንት ነው። ለምሳሌ አርቲስት ኔም አንኳር ሚዲያ ብዬ ሴቭ አድርጋለሁ። ትራክ ታይትል 6፣ አልበም ታይትል XYZ፣ ትራክ ነምበር 1፣ ይር 2018፣ ጄነር ኮሜንት እነዚህ በሙሉ ትቼው በዚህ አይነት መልኩ ኤዲት ሪሴት ሎድ ኦኬ ለዋለኝ። ይሄንን ሴቭ ለዋለኝ። ከዛ ኤቢሲ ነው የሚለው ዶክመንት ላይ ነው ያስቀመጥኩትኝ። ከዛ ኤክስፖርት ለዋለኝ። ከዛ ትንሽ ፕሮግረሱ ጠብቃለሁኝ። እዛ ኤክስፖርት አድርጎ ጨረሰ። ሄጄ ዶክመንት ላይ ብመለከተው ይሄ ፋይል ዶክመንት ኤቢሲ የሚል የአውዲዮ ይህ አውዲዮ ፋይል ነው። ለምሳሌ እዚህ ጋር ቪው ሊወርና ዲቴይል ይሄው ኤቢሲ የሚል አለ። ምንድነው እሱ? አውተር የሚለው ላይ አንኳር ሚዲያ ይላል። እንደምትመለከቱት ታይትል አለ 6 ነው። ምናልባት እዚህ ጋር ደግሞ ከፈለግን ሌሎች መረጃዎችን ማየት እንችላለን ማለት ነው። ወይም ደግሞ እዚህ ጋር ገብተን ሲምፕሊ ፕሮፐርቲ ላይ ብንመለከት ሜታ ዳታ ይሄ አሁን ኤዲት ያደረግነው ሜታ ዳታ በሙሉ ምንድነው ማለት ነው እዚህ ጋር አለ ማለት ነው። ይሄው እዚህ ኤምፒ3 ፋይል ላይ ሪከርድ ተደርጓል ማለት። ለምሳሌ አልበም XYZ year 2018 number 1 ሌንግዝ አለ ኮንትሪቢዩቲንግ አርቲስት አንኳር ሚዲያ። በዚህ አይነት መልኩ ሜታ ዳታም እላው ላይ ኢምቤድ አድርገን እላው ላይ ጨምረን ኤዲት አድርገን ድምጽን ኤክስፖርት ማድረግ እንችላለን ማለት ነው። ለዛሬ ኢምፖርትና ኤክስፖርት አውዳሲቲን በተመለከተ አውዳሲቲ የሚባል የድምጽ ኤዲተር ላይ እንዴት አድርገን ኢምፖርትና ኤክስፖርት መስራት እንደምንችል በዚህ አይነት መልኩ አይተናል። ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። ሼር አድርጉ። እንዲሁም ደግሞ ቅር ያላችሁ ወይ ደግሞ መጠየቅ ማወቅ የምትፈልጉትን ኮሜንት ላይ ጻፉልን። እንዲሁም ደግሞ የበለጠ ነገና ከነገ ወዲያ ደግሞ በበለጠ በጥሩ ሁኔታ ደግሞ ሌሎች የተዘጋጁ የድምጽ ኤዲተሮችንም ሆነ ሌሎች መረጃዎች እንዲደርሳችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ሰላም ሁኑ። ቻው ቼሪዮ